ويقول يا ليتني لم أشرك بربي أحدا የካዲው እርሻ ምርቱ ወደመ ወጪ ያወጣበት እርሻው በወደቁ ዳሶች ላይ ተደፍቶ ከጥቅም ውጪ ሆኖ ሲያይ በመጸጸት እጁን ያጣፋ በጌታዬ አላህ አምልኮ አንድንም ፍጡር ባላጋራውስ በምን እድሌ ይል ጀመር። ولم تكن له فئة ينصرونه من دون الله وما كان منتصرا ካዲው በደረሰበት አደጋ ከአላህ ሌላ የሚመካባቸው የነበሩ አማልክት ወገኖች ለርሱ የሚረዱት አልነበሩም። በራሱም ሆነ በሌሎች የሚረዳ አልነበረ። አላህ የጣለው ማንም አያነሳውምና هنالك الولاية لله الحق هو خير ثوابا وخير عقبا በዚህ አይነት አደጋ ጊዜ ጠባቂነቱ ለእውነተኛው ለአላህ ብቻ ነው የሚሆነው። እርሱም አላህ ከሁሉም የተሻለ ምንዳ ሰጪና ከሁሉም የበለጠ ቀጪ ነው። واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا አንተ ነብዩ ሆይ ለህዝቦች ምሳሌ ስጣቸው። የምድር ዓለም ህይወት ማለት ውሃን ከሰማይ አውርደን የምድር እጽዋት በየአይነቱ በቅሎ እጅብ ብሎ ተቀላቅሎ ተውቦ ሳለ ከተወሰነ ጊዜ በኋላ የደረቀ ሆኖ ንፋስ በየአቅጣጫው የሚበትነው አይነት ቢጤ ነው። አላህም በሁሉም ነገር ላይ የፈለገውን ማድረግ የሚችል ነውና። المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا ገንዘብና ልጆች የምድር ዓለም ህይወት ጌጦች ናቸው። የተቀሩት አላህን መገዛትና ማወደስ የመሳሰሉ መልካም ስራዎች ጌታ አላህ ዘንድ የተሻለ ምንዳ የሚያስገኙና የተሻለ ተስፋ ሰጪ ናቸው። ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا አንተ ነብዩ ሆይ የዓለም ፍጻሜ ሲደርስ ተራሮችን ከስራቸው ነቅለን በመናቦናቸው ቀን ምድር ገላጣ ሆና ታያታለህ። ሙታንንም የሰው ዘር በጠቅላላ ቀስቅሰን እንሰበስባቸዋለን። ከነርሱም አንዱንም አንተውም። ይህንንም የወደፊት ክስተት ለህዝቦች አውሳ። وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ሙታን ከሞት ተቀስቅሰው ጌታ አላህ ዘንድ በረድፍ ተሰልፈው ይቀርባሉ። በመጀመሪያ ጊዜ ራቆታቸውን ያልተገረዛችሁ ሆናችሁ እንደፈጠርናችሁ በእርግጥ መጣችሁ። እንዲያውም ከሃዲ የሆናችሁ በምድር ዓለም ይህንን የሞቶ መቀስቀስ ቀጠሮ እንደማናደርግላችሁ تسبك نبر ይባላል። ووضع الكتاب فترى المجرمين مشفقين مما فيه ويقولون